ሙቪ እንኳን ደህና መጣ ሙቪ አለልህ። ቁቤ ቲቪ ከተጀመረ በኋላ የአማርኛ ፕሮግራም መጀመሩ ራሱ ትልቅ ነገር ነው። ሲያገኙ መንገድ ላይ በሽር እንዲህ ብሎኝ እንዲህ አድርጎልኝ እንዲህ ብሎ ነው የሚያወሩት። ዛሬ በኢትዮጵያ ደረጃ ትላልቅ ክለቦችን የሚያሰለጥኑ ልጆች ከኛ ቤት ነው የወጡት። የሆነ ሰዓት አባቴ ሲታሰር ለ2 ዓመት ነው የታሰረው ነው። እኔ ህፃን ሆኜ እሱ ጋር ሆኜ ምግብ አልበላም። ለምን ትን ይለኛል በቃ እየሳኩኝ ትን ስለሚለኝ። ትንሽዬ 7 ኢንች ቲቪ ነበረች። ስልክ ነው የምታክለው ዛሬ ላይ ሳስባት። ግን የሚገርምሽ ከመንገድ ጀምሮ እስከ ቤት ውስጥ ብዙ ሰዎች ተሰልፎ ነው የሚያዩት እና ምን እያዩ ነበር ብዬ ነው። ለምን አትታይም? ሰዎች ራሱ መስራት ይታያሉ። እኔ እንጃ። ሰላም ጤና ይስጥልኝ። እየተከታተላችሁ ያላችሁት ቁቤ ቲቪ ነው። እነሆ ቁቤ ፖድካስታችን ተጀምሯል። የዛሬው እንግዳችን ተወዳጁ የቁቤ ቲቪ መስራችና ባለቤት የሆነው አቶ ሙባረክ በሽር እዚህ ስቱዲያችን ይገኛል። አብራችሁን ቆዩ። ሙቪ እንኳን ደህና መጣ ሙቪ አለልህም። እንኳን ደህና ቆያችሁኝ። ያው በቤታችን ስለሆነ አቶ እንትቼ ሙቪ ያልኩ ባውራ ችግር የለውም። መፈለግሽው መጥራት ትችላለሽ። እስቲ ሙቪ ራስን አስተዋውቅልን። እሺ፣ በመጀመሪያ ቁቤ ቲቪ ከተጀመረ በኋላ የአማርኛ ፕሮግራም መጀመሩ ራሱ ትልቅ ነገር ነው። የመጀመሪያ ፕሮግራማችንም ስለሆነ አንዳንድ ነገር ለተመልካቾቻችን ገለጻ እናደርጋለን፣ ለወደፊቱ እንዴት እንደምንሰራ። ስለኔን ለማስተዋወቅ እንግዲህ ትልቁ ጉዳያችን ስለ ቁቤ ቲቪ ማውራት ነው። ግን አማርኛ ብቻ የሚሰሙ ሰዎች ላያውቁኝ ይችላሉ። ሙባረክ በሽር እባላለሁ። ተወልጄ ያደግኩት ቅልም ወለጋ ደምቢዶሎ ከተማ ነው። እዛው ነው ኤሌመንተሪም ሃይስኩልም ፕሬፓራቶሪም የተማርኩት። የመጀመሪያ ዲግሪ በኮምፒውተር ሳይንስ ሀረማያ ዩኒቨርሲቲ ላይ ነው ያገኘሁት። የሁለተኛ ማስተርስ ደግሞ በፕሮጀክት ማናጅመንት በአድማስ ዩኒቨርሲቲ ነው የተመረኩት። በአንዳንድ ሰው ብዙ ጊዜ ይጠይቀኛል፣ የተማርከው ኮምፒውተር ሳይንስ ነው ሀረማያ ዩኒቨርሲቲ ላይ እናውቃለን፣ ግን እንዴት ወደ ሚዲያ መጣህ ይለኛል። በዚሁ አያይዤ ልግለጽ ብዬ ነው። ከሚዲያ ጋር የተገናኘ ብዙ ታሪኮች አሉኝ። ግን ሀረማያ ዩኒቨርሲቲ ሲማር የሚዲያ ፍላጎት ስላለኝ የተለያዩ የውጭ ስኮላሮችን እየሞከርኩኝ ስኮላር አግኝቼ ኦንላይን ስኮላር ዲጂታል ጆርናሊዝም ተምሬ ጨርሻለሁ። እንደዛውም ደግሞ ኒውስ ጆርናሊዝምም ተምሬያለሁ። የተለያዩ የሚዲያ ሙያዎችን አጫጭር ኮርስ፣ ረጃጅም ኮርስ ተምሬ ሚዲያ ላይ እየሰራው እገኛለሁ ማለት ነው። በአጭሩ ሙባረክ ማለት ይሄ ነው። እሺ ሙባረክ፣ በአማርኛ ስመጣ ለመጀመሪያ ጊዜ ስለሆነ ዲቴል ስላንተ ለማወቅ እስኪ ወደ ውለት፣ ወደ እድገት፣ ወደ ቄክ ልመልስህና እስቲ አስተዳደግ ምን ይመስል ነበረ? ያደግክበት ማህበረሰብ ምን ይመስል ነበረ? እስኪ ስለ ወለጋ ትንሽ አጫውተን። እንግዲህ ስለ ወለጋ ሁሉም ሰው ያውቃል፣ ግን በፍቅሩ ያውቃል፣ ለማሀገር በመሆኑ ያውቃል። በብዙ ነገር የሚታወቅ ሀገር ነው። ደምቢዶሎ ሲሆንም ደምቢዶሎም ስሙ ጥሩ ነው። በጣም የሚታወቅ ከተማ ነው። እኔ እንግዲህ የደምቢዶሎ መውጫ ጫፍና የሰዮ መግቢያ ጫፍ ላይ ነው፣ መሀል ላይ ነው የተወለድኩት። የከተማም የገጠርም ልጅ ልባል እችላለሁ። መሀል ላይ ስለሆንኩኝ ሁለቱን በደንብ እያየሁ ነው ያደግኩት። አስተዳደጋችን ያው አባቴም እናቴም ሁለታቸውም የተማሩ ሰዎች ስለሆኑ ወደ ትምህርቱ እያደላን ነው ያደግነው። አባቴ በዛው ደግሞ ስፖርተኛም ስለሆነ ስፖርትም እየሰራን ነው ያደግነው እና አስተዳደጋችን እንደ ማንኛውም የኦሮሚያ አካባቢ ላይ የሚወለዱ ኢትዮጵያ ላይ የሚወለዱ ህፃን ልጆች እንደዛው በጥሩ አስተዳደግ ነው ያደግነው። ከዛ ደግሞ እንዳልኩሽ የወለዱኝ አባትና እናት በጣም ጎበዝ ስለሆኑ በብዙ ነገር ተቀርጸን ነው ያደግነው። በሰፈራችን ላይ እንታወቃለን። እንደ በሽር ልጆቹ ነው ይባላል።
ፋዘርም በዛው መጠን በጣም ይታወቃል ኳስ ስለሚጫወት ጥሩ መካሪም ጥሩ ምንድነው ቁመና ይባላል ቢልደር ነገር ይመስላል በሱም ስለሚታወቅ ያው አርአያ የሆን እንደ በሽር ልጆች ሁኑ ሲባል ጸባያችን ትንሽ ጉድለት ቢኖረውም አርአያ ለመሆን የበለጠ ራሳችንን እየቀረጽ እንዳልኩሽ አባትና እናቴ ጥሩ ጸባይ ቢያስተምሩንም ሰዎች እኛን እያዩ ስለሚያድጉ ከኛ ኋላ ያሉ ልጆችም የኛን ቤተሰብ እያዩ ስለሚያድጉ ጥሩ የሆነ እድገት ነው ያደግነው አርአያ ሆነን ነው ያደግነው ሳናድግ በስለን ነው እየተሰራን የመጣ ነውና ጥሩ አስተዳደግ ነው። ኦኬ አባት ተጽዕኖ አለው ማለት ነው አንተ ላይ በደንብ? አባትም እናትም ማህበረሰብም እንደማንኛውም የኢትዮጵያ እና ትንሽ እስቲ ስለ አባት አጫውተን ሳቢ ደልት የሚል መጽሐፍ ላይ ስለ አባት ትንሽ ተጠቅሶ ነበር እና ቤታችሁ ምናምን ታዋቂ ነበር መሰለኝ ያደክበት አካባቢ ላይ እስኪ ትንሽ ስለ አባት የሆነ ነገር በለን። አባቴ ስፖርት ኳስ ተጫዋች ነው ጎበዝ ኳስ ተጫዋች ነው በኦሮሚያ ደረጃ የተሸለመ ሰው ነው እንዳልኩሽ በሰፈሩ ላይ ደግሞ ምሳሌ ነው የበሽር ቤት ጋር እንጠባበቅ ተብሎ ነው ልጆች የሚቀጣጠሩት ብዙ ልጆች ከኛ ቤት ብዙ ነገር ተምሯል ከኛ በላይ ደግሞ ከአባቴ ብዙ ነገር ተምሯል እናትነትን ደግሞ ከእናቴ ብዙ ሰዎች ይማራሉ ብዬ አስባለሁ በእርግጠኝነት ለምን አሁን አዲስ አበባ ውስጥ ስራመድ ብዙ ሰዎችን አገኛለሁ ከኔ በላይ ስለ አባቴ ነው የሚያወራው እዛ አካባቢ ተወልደው ያደጉ ሰዎች እንዲህ አድርጎልኛል ከትምህርት ቤት ተባረሬ እንዲህ መክሮኝ አስተማሪም ነግሮ እንዲህ መልሶኛል ዱርዬ ሆኑ መንገድ ላይ ጫት የሚቅሙ ወይ የሆነ ነገር የሚያበላሹ ልጆችን መክሮ መልሷል ሲያገኙ መንገድ ላይ በሽር እንዲህ ብሎኝ እንዲህ አድርጎልኝ እንዲህ ብሎ ነው የሚያወሩትና መጽሐፉ ላይ ቦሪፋን ባጫ መጥቀስ የፈለገው እሱን ነው በጣም የሚታወቅ ቤት መሆኑን ገልጸዋል በደንብ ገልጿል እዛ መጽሐፍ ላይ ኳስ ተጫዋች መሆኑንም ገልጸዋል ያ ቤት ሴንተር ኦፍ ሚቲንግ መሆኑን በቃ የመገናኛ ቦታ መሆኑን በደንብ ገልጾት ነበር እዛ ላይ ብዙ ሰዎች እዛ ይገናኛሉ ብዙ ኳስ ተጫዋቾች ዛሬ በኢትዮጵያ ደረጃ ትላልቅ ክለቦችን የሚያሰለጥኑ ልጆች ከኛ ቤት ነው የወጡት እና አባቴ አርአያ ነው ማለት ነው በምን አርአያ ይሆናል በብዙ ነገር በስራም በታጋይነትም በመታገልም አርአያ ነው እንደዛውም ደግሞ አሁን ከኔ በላይ ከሱ በላይ ነኝ ያረጀሁት ፎቶውን ብታይና እሱ በጣም ትልቅ የስፖርት ቁመና አለው እና በጣም ትልቅ ሰው ነው በጣም ማከብረው ነው እሱንም ሳላመሰግነው ነው እስካሁን ያለሁት እኔ ማመስገንን ከተሳካ በኋላ ብዬ ስለማሰብ ብዙ ሰዎችን አላመሰገንኩም እናቴንም ጨምሮ ሚስቴንም ጨምሮ ብዙ ዋጋው የከፈሉልኝን ሰዎች ስለ አባቴ ሳወራ ወደ እሱ እንዳላደላ የሆነ ሰዓት አባቴ ሲታሰር ለ2 ዓመት ነው የታሰረውና እናቴ ብዙ ዋጋ ከፍላ አሳድጋናለች እሱ ሳይኖር ራሱ እሱ እንዳለ አርጋ እንጨት ሽጣ ምንም እንዳይጎልባቸው አርጋ እንጨት ሽጣ መስራት የሌለባትን ብዙ ነገር ሰርታ አሳድጋናለች እና እሷም በጣም ትልቅ ክብር አላት እኔ ጋር እንደማንም የኢትዮጵያ እናት ጥሩ ሰው ናት ከዛ በላይ ግን ብዙ ዋጋ እኛን ለማሳደግ ከፍላለችና ሁለቱም በጣም ደስ የሚሉ የእናትና የአባት ተጽዕኖ ናንተ የነሱ ውጤት ነው አባት ወደ ስፖርት ነበር የሚሰድክ ብዙ ጊዜ ስፖርት ላይ ነው ብዙ ፎከስ እንድታደርግ የሚያደርግህና ምን ያስባል ምን ይልሃል እስቲ የሚዲያውን ነገር መጀመሪያስ ወደ 3ኛ ክፍል ምናምን እንትን ስትል ብዙም ተቀባይነት አላገኘም ከቤተሰብ መድረኮችን ይመራ ነበር እኔ ትንሽ ያለው አስታውሳለሁ በጣም ቀልደኛ ነው እሱ ባለበት ማንም አያወራም መሳቅ ብቻ ነው እኔ ህፃን ሆኜ እሱ ጋር ሆኜ ምግብ አልበላም ለምን ትን ይለኛል በቃ እየሳኩኝ ትን ስለሚለኝ በጣም የሚዲያ ተሰጥኦም አለው ስቴጆችን ሲመራ ነበር ብዙ ልጆችን ሲያሰለጥን ነበር በአርቱ ዙሪያ ላይ እና እሱም የሚዲያ ሰው ስለሆነ ስፖርቱ ላይ የሚያበረታታ ምንድነው እንደሱ እንድንሆን እሱ በምንም መንገድ በቃ ጎበዝ ነው
ስኬታማ እንድትሆን ነው የሚፈልገው ህልምህን ተከትለ ስፖርቱ ትልቅ ፋይዳ አለው ብሎ ስለሚያስብ በጤናም በኩል ወደሱ ነው የሚገፋን። አርቱም በጣም ደስ ይለዋል። ሚዲያ ላይ እኔ ስሰራ ደስ ይለዋል። እኔ ከሚዲያ ስጠፋ ይደብረዋል እና ሁሌ ሚዲያ ላይ በሆነ መንገድ ካለው ደስ ይለዋል እና ምንም አይሉም፣ ደስ ይላቸዋል ሁለታቸው። ስንት እህቶችና ወንድሞች አሉ? 2 ወንድም አለኝ። አንድ ታላቅና አንድ ታናሽ አለኝ። 3 ነን እኛ ቤተሰብ። እህት የለህም? የለኝም። ለቤት ስንተኛ ልጅ ነህ? 2ኛ። የመሀል ልጅ? የመሀል ልጅ። ተረስተህ ነው ያደግከው? የመሀል ልጅ ይረሳል ይባላል ብዙ ጊዜ። እንዳልኩሽ ያው ይኸውልሽ የመሀል ልጅ ይረሳል ይባላል። ብዙ ቤት ውስጥ ነው ብዙ ሰዎች ያሉበት ቤት 3 ነን እኛ። እንዳውም እኔ ብዙ ስራ እየሰራሁ ነው እንዳልረሳ ተደርጌ ነው ያደግኩት። ትልቅ ነው በቃ ታላቅ ነው ተብሎ አይላክም። አይ ብዙም አይደለም 3 ዓመት ምናምን ታላቅ ነው ተብሎ ይከበራል። ታናሹ ደግሞ ህፃን ነው ይባላል። አንተ መሀል ላይ እኔ አሁን ሱቅ ሂጄ ከመጣሁ ቀጣይ ወፍጮ ቤት ያለው ከዛ እንደዛ እያልኩ። አንተ የመረሳት እድል አልገጠመህም? ብዙ ጊዜ የመሀል ልጅ ይረሳል ይባላል። ወሬም ላይ እኔ ነኝ የማወራው ቤት ውስጥ። አክቲቭ ነበርክ? አወራለሁ፣ ጎበዝ ነበርኩኝ። ማለት ነገሮችን ይሄ መፍራት እንትን የለኝም። በደንብ አወራለሁ። የተሰማኝም መደበቅ አልችልም። ፊት ለፊት አወጣለሁ። ታላቄ አይወራም፣ ዝምተኛ ነው እሱ። ትንሹ ታናሻችን ትንሽ ስለሆነ ስማቸውን እስኪ። ዩኑስ በሽር እና ሮቤራ በሽር ይባላሉ። ስለዚህ እኔ መሀል ላይ ስላለው በደንብ አወራለሁ። የቤቱ ድምቀት አንተ ነበርክ? ድምቀት ባይሆን ድምቀት ፋዘር ነው ብያለሁ። ድምቀት ፋዘር ነው። በልጆች ዙሪያ ፋዘር ከሌለ እኔ ያወራለሁ። እሱ ካለ ግን ያው ቁጭ ብለሽ መጫወት መሳቅ ነው። በጣም እሱ ቤት የማይኖርበት ለኳስ የሚሄድበት ጊዜ በቃ ጭር ነው የሚለው ቤቱ እና የቤቱ እንትን ነው እሱ በቃ የቤቱ ድምቀት እሱ ነው። ምክትል አንተ ነህ። ማዘርስ እንዴት ናት? ተጫዋች ነች? ማዘር አዳማጭ ነች። በጣም ዝምተኛ ነገር ትሰማለች። ማን ነው በሷ የወጣው ከእናንተ ውስጥ? ሁላችንም። አንዱ ካልኩኝ እንዳይከፋት ሁላችንም በሷ ነው የወጣነው። አሁን ስታወራ ብዙ ጊዜ ወደ ስፖርቱ ወደ ትምህርቱ ነበረ ቤተሰቦችህ የሚገፉ የነበረ። አሁን ላይ እንደምናውቀው ሙሉ ስራክ ወደ ሚዲያ ነው። ሚዲያ ላይ ነው ያለኸው እና እንዴት ነው ወደዛ የመምጣት ምንድነው ተስኖ የፈጠረብህ ወደዛ የመምጣት? ያው እንደገለጽኩልሽ መጀመሪያ የሚዲያ ፍላጎት አለኝ። የሚዲያ ፍላጎት ሲልሽ ትናንትና የተፈጠረ ሳይሆን ለምሳሌ ወደ ቤት ነው የምመለሰው። አሁንም ሁሉም ነገር ከቤት ስለሚጀምር ማለት ነው። 90ዎቹ መጀመሪያ አካባቢ ላይ እኔ ያደግኩበት ሰፈር ላይ ስፔሻሊ ከደምቢዶሎ መውጫና ሰዮ መግቢያ አካባቢ ላይ ቲቪ ያለው እኛ ቤት ብቻ ነበር። ትንሽዬ 7 ኢንች ቲቪ ነበረች። ብዙ ሰዎች ወደ እኛ ቤት እየመጡ ስለ ሀገሪቷ ኢንፎርሜሽን አዳዲስ መረጃዎችን ያገኛሉ። እንዳልኩሽ ሬዲዮ ብዙ ቦታ አለ፣ ቲቪ እኛ ቤት ብቻ ስላለ ቤታችን ሞልቶ ሰው ሚዲያን በጣም ይከታተላል። ስለዚህ ሰው ሚዲያ ሲከታተል እኛም ከልጅነታችንን እያየን ነው ያደግነው ሚዲያ። ከዛ ወደ ትምህርት ቤት ስንሄድ 3ኛ ክፍል ላይ ነው ይመስለኛል ወይ 3ኛ ወይ 4ኛ ክፍል ስማር የዛኔ የኦሮሚያ ቴሌቪዥን ማስታወቂያ አውጥቶ ነበር። የህፃናት ፕሮግራም መስራት የምትፈልጉ ህፃናቶች ከ1 እስከ 3 ይወጣችሁ ተብሎ ማስታወቂያ ሲወጣ የዛኔ እኔም ከ1 እስከ 3 ውስጥ ነበርኩኝ። ደስ የሚለው ከ1ኛ ጀምሮ እስከ 12ኛ አንድ ጊዜ ብቻ ይመስለኛል ስፖርት ላይ በጣም ስላደላው ከ10 ውስጥ ወጣው እንጂ 1ኛ 2ኛ 3ኛ እያልኩኝ እስከ 12ኛ ክፍል ሄድኩኝ። ቶፕ 10 ነኝ እስከ 12ኛ። 3ኛ ክፍል ላይ ያለው ያን ማስታወቂያ ሲወጣ ማስታወቂያውን የዛኔ ስልክ የለም። ስልክ እንደ ኢትዮጵያ የተጀመረው ወደ 99-98 አካባቢ ነው። አዲስ አበባ ላይ ቀድሞ ቢጀመርም ወለጋ አካባቢ ስለሆነ ሞባይል ስልክ ማለት ነው። በደብዳቤ ነው ፖስታ ቤት ሂጄ ወደ የዛኔ የኦሮሚያ
ቴሌቪዥን ደብዳቤ ልኬ ዶክመንቶችን ልኬ የተወዳደርኩት። ግን የዛኔ እዛ ሆኜ መማርን ስለሚፈልጉ አባትና እናቴ አልተከታተልኩም። እዛ ሆኜ ተማርኩኝና ጨረስኩኝ። የሚዲያ ፍላጎት ከህፃንነቴ ያለ ሀረማያ ሲመጣ ደግሞ በጣም የኢንተርኔት አገልግሎት አለ። እንደፈለግሽ ኢንተርኔት መጠቀም ትችላለሽ። ኦንላይን ላይ ዩቱብ ላይ ሰርች እያደረግን እንዳልኩሽ ደግሞ ስልጠናዎችን እየወሰድኩኝ ስኮላሮችን እየሞላው ወደ ሚዲያ እያደላው መጣው። ከሀረማያ ለፕራክቲስ ስንመደብ ፍላጎቴንም ስለሚያውቅ ይመስለኛል ፈጣሪ ወደ ኢቲቪ ነው የላኩኝ። የኢትዮጵያ ብሮድካስት ኮርፖሬሽን የሶፍትዌር ዲፓርትመንት ላይ ገባው። እዛ እያለው ጠዋት ሶፍትዌር ዲቨሎፕ እናደርጋለን። ከሰዓት ስቱዲዮ እየገባው ስለ ሚዲያ እያወቅኩኝ የሚዲያ ፍላጎት ውስጥ ያለ እሱን እያሳደግኩኝ ወደ ሚዲያ መጣው ልሻለሁ። እንደዛ ነው ወደ ሚዲያ መጣው። ወደ ሚዲያው ለመምጣት ያቺ 7 ኢንች ቴሌቪዥን በጣም አስተዋጽኦ አድርጋለች ላንተ ወደ የሆነ ያንን ህልም እንድታዩ ይሄ ፍላጎት ውስጥ ያለ እንድትል አድርጋለች። እና እስቲ ስለዛች ቴሌቪዥን የሆነ ነገር በለን። እንግዲህ አመስግናትን በዚህ 7 ኢንች ናት። እኔ ዛሬ ላይ አስባለሁ ቦርጫሙ የሚባለው ቴሌቪዥን ነው 100 ኢንች ቲቪዎች ሲቀመጡ ምናምን አይና ያቺን 7 ኢንች አስባታለሁ። ለምን ስልክ ነው የምታክለው ዛሬ ላይ ሳስባት። ግን የሚገርምሽ ከመንገድ ጀምሮ እስከ ቤት ውስጥ ብዙ ሰዎች ተሰልፎ ነው የሚያዩትና ምን እያዩ ነበር ብዬ ነው። ለምን አትታይም ዛሬ ላይ? ሰዎች ራሱ መስራት ይታያሉ። እኔ እንጃ እንዴት እንዳዩ ራሱ በአንቴና ነበር የሚታየው በዛ ሰዓት። እነዚህ እንትን ሳተላይቶች በደንብ ያሉ እና ትንሽ ናት። ለምሳሌ ቤታችን ሳሎኑ 7 ሜትር ወይ 6 ሜትር ከሆነ ከቤት ውጭ ሆኖ ሲያዩ የነበሩት ሰዎች ምን እያዩ እንደነበር ዛሬ ቢነግሩኝ ደስ ይለኛል። ህይወቴ ላይ ትልቅ ሰምቻለሁ። አሰማ ነው እንትን አለ እኮ እንትን አለ እየተባባሉ ነው። እሱ ተጽዕኖ አለው። የሚገርምሽ የሆነ ዜና ወይ ደግሞ የዛኔ ዳንጋ ፕሮግራም ነበር። ዳንጋ ፕሮግራም በአፋን ኦሮሞ በጣም የሚታወቅ ትንሽ ደቂቃ ናት። ትንሽ ደቂቃ ካለፈቻቸው ምን እናረጋለን እኛ ናሬት እናረግላቸዋለን። ከኋላ የሚመጡት ሰዎች የስራ ልምድ ሆኖ ካለ በቃ እንዲህ ነበር ምናምን። አሁን መጀመሪያ ካሜራ ፊት ለፊት ስቆም ማንም አልነገረኝም እንዴት መቆም ያ ነገር የስራ ልምድ ሆኖ ለምን ያየነውን እየተናገርን ነበር በዛን ሰዓትላ። ያቺ 7 ኢንች ትልቅ ተጽዕኖ አላት። ያቺ 7 ኢንች ወደ አላማ አምጥታለች። የሚዲያ ቆይታክ ወደዚህ እንደዚህ ነው የመጣከው። የሚዲያ ቆይታክ ምን ይመስላል? እስኪ እንዳልኩሽ ያው ኢቲቪ ውስጥ ጥሩ ትምህርት አግኝቻለሁ። እንዴት እንደሚሰራ ኢቲክሱ ምን እንደሚሆን። እኔ የተማርኩት ኦንላይን ስለሆነ ሞር የምትማሪው ኢንተርናሽናል የሆኑ ጆርናሊዝም ኢቲክሶችን ነው የምትማሪው። ወደ ፕራክቲሱ ስትመጪ ግን የሀገሪቷን ስታይል ይዞ ነው ጋዜጠኞች የሚሰሩት። እነሱ የሚሰሩትን ነገር እያየው እንዴት ኤዲት እንደሚያደርጉ ሁሉንም ነገር እያየው ስለነበረ ጥሩ ቤዝ ነው የሆነልኝ። ከዛ ወደ ኢስላሚክ ቲቪ መጣው። ኢስላሚክ ቲቪ ላይ 2 ዓመት ሰራው። ከዛ ኤፍአይቢ የሚባል ቲቪ ጣቢያ ላይ ገባው። እዛም 2 ዓመት አካባቢ ሰራው። ከዛ ቁቤ ቲቪን ጀመር ነው ማለት ነው። ኦኬ፣ አሁን ወደ ቁቤ ቲቪ ስንመለስ ቁቤ ቲቪ እንደሚታወቀው ለረጅም ጊዜያት ሳተላይት ላይ ነበረ። አሁን ላይ ሳተላይት ላይ ምን የለም፣ ትንሽ ስራችሁም ቀዝቅዟል። ለምንድን ከሚዲያ ላይ የጠፋችሁት? አሁንስ ለምንድን እየተመለሳችሁ ያላችሁት? ምን እንጠብቅ? እንግዲህ እንዳልኩሽ ሚዲያ ላይ ብዙ ፕራክቲስ አለኝ፣ ብዙ ኤክስፒሪየንስ አለኝ። በደንብ ሰርቻለሁ። በደንብ ስለ ሚዲያ አውቃለሁ። ከልጅነት የሚዲያ ፍላጎት አለኝ። ከዛ የኦሮሞ ማህበረሰብ ጋር ትልቅ የሚዲያ ክፍተት አለ። ኢስላሚኩ ጋር ሰርቻለሁ። ኢስላሚኩ ብዙ ሚዲያዎች አሉ። ክፍተቱ ያን ያክል አይደለም፣ ሊኖር ይችላል። አሁን ላይ ብዙም ስለማላቀው ግን በጣም የሚዲያ ችግር ያለበት አካባቢ የተወለድኩበት ያደግኩበት ያሳደገኝ ማህበረሰብ የሚዲያ ክፍተት አለው። ማለት ፖለቲክስ ላይ የሚያተኩሩ ሚዲያዎች አሉ፣ የመንግስቶች አሉ። ግን በዛው ልክ ደግሞ ህፃናትን የሚያሳድጉ ሚዲያዎች የሉ።
ቁቤ ቲቪን እንደምታውቂው ቁቤ ቲቪ ለቀጣይ ትውልድ ነው የሚለው። ቀጣይ ትውልድን ለመገንባት ነው ሀሳባችን። ቀጣይ ትውልድን ለመገንባት ሲባል አንድነቱን የሚጠብቅ ማንነቱን የሚያቅ ስቶሪውንም በደንብ ስለ ሀገሪቷም ታሪክ ስለ ራሱም ታሪክ ስለ ማንነቱ በደንብ አውቆ የሚያድግ ህፃን የለም። አንቺም እንደምታውቂው ሶሻል ሚዲያ በስተዋል። ሶሻል ሚዲያው ደግሞ አንዱ ዲስአድቫንቴጅ ተብሎ ሶሻል ሚዲያ ላይ የሚወራው የውጭን ካልቸር ደግሞ ወይ ደግሞ የተበረዘ ካልቸር ነው የሚያስፋፋው፣ የተበረዘ ማንነትን ነው የሚያስፋፋውና እኛ እንደ ቁቤ ቲቪ ደግሞ ይህንን ለመጠበቅ የሀገሪቷን ህፃናት የሚሆኑ ቀጣይ ትውልድ ሀገሪቷን የሚረከብ ትውልድ የሚሆን እሱን ለማነጽ ለማስተካከል ቁቤ ቲቪ ቀጣይ ትውልድ ላይ ፎከስ አድርጎ ትክክለኛ መረጃ ህዝቡ ጋር ለማድረስ ህዝቡን ለማዝናናትና ትምህርታዊ ፕሮግራሞችን ለመስራት ከ2 ዓመት ተኩል ገደማ አካባቢ ነው የተጀመረው። ልክ ሲጀመር ናይል ሳት ላይ ነው እየሰራን የነበረው። በጣም ጥሩ ተቀባይነት ነበረው በሰዓቱ ብዙ ሰው ተቀብሎታል፣ ደስም ብሎታል። አንደኛ ሚዲያውም የኔነት አለው ህዝቡ ጋር ሲደርስ። ቁቤ ሲባል ማንም ሰው ቁቤን ለመቀበል ለመረዳት አይከብደውም። ስሙ ራሱ ተጽዕኖ አለው። ከዛ እኛም የጀመርነው ልጆች የቁቤ ጄኔሬሽን በቁቤ እየተማርነው ጄኔሬሽኑ ተጽዕኖ ፈጣሪ የሀገሪቷን ታሪክ ቀያሪ ስለሆነ ህዝቡ ጋር አንደኛ ስሙም ተቀባይነት እንድናገኝ አድርጓል። ሁለተኛ እንዳልኩሽ የሚዲያ ክፍተት ስላለ ሚዲያው ሲመጣ ቶሎ ተቀባይነት አለው። ከዚህም በኋላ የሚመጣ ሚዲያ በጣም ህዝቡ ከ60 ሚሊዮን በላይ ነው ተብሎ ነው የሚገመተው በቅርቡ ህዝብ ቆጠራ ባይካሄድም። ስለዚህ ይሄ ሁሉ ህዝብ ሚዲያ የለውም። ያለው የመንግስት የተወሰነ ማህበረሰብን ይዟል ማለት የምትፈልጊው ሚዲያ ማየታችም ሊሚትድ ነውና በዛ ላይ ተመስርተን ነው ስራውን የጀመርነው። ቻሌንጅ ነበር። ቻሌንጆችን እንጋፈጣለን ብለን ነው ወደ ስራ የመጣ ነው። እንዳሰብነው እኛ በጣም ሪስክ ማኔጅ ለማድረግ ሞክረናል። ሚዲያውን ከሳተላይት እንዳይወርድ ለማድረግ ሞክረናል። ከሳተላይት ከወረደን በኋላ ሶሻል ሚዲያ ላይ አክቲቭሊ እንዲሰራ ለማድረግ ሞክረናል። ግን አንዳንዴ ሁሉንም ነገር ዳይሬክት ከምንጋፈጥ ቀስ ብለን ደግሞ በሌላ በኩል ሞክር ብለን አንቺም እንደምታየው አሪፍ ስቱዲዮ እንዳዲስ ሰርተናል። በፊት ከነበርንበት ወጥተን አሁን ሌላ ስቱዲዮ ውስጥ ገብተናል። ከበፊቱ የተሻለ ራሳችንን አደራጅተናል። ራሳችንን ሲልሽ አይምሮአችን በደንብ ተዘጋጅቷል ምንም ነገር ለመቀበል። ለምን ብዙ ቻሌንጆች ነበሩ፣ ከተለያዩ አንግል የሚነሱ ቻሌንጆች ስለነበሩ የዛኔ እኛ ሞቲቬሽናችን ስራ ለመስራት ቁቤ ቲቪን ለማሳደግ አዳዲስ ስራዎችን መሞከር፣ ዶክመንተሪዎችን መስራት፣ ማስታወቂያዎችን መስራት፣ ከዛ ሰራተኞችም ስለነበረ የደሞዝ የሳተላይት ምናምን እያል መሞከር ነበር ሀሳቡ። ህዝቡም የሚዲያ ክፍተት ስላለ ባለሀብቱም የግል ድርጅቶች ብዙ ስላሉ እነሱም ሚዲያ ላይ በደንብ ስፖንሰር ያደርጋሉ፣ በደንብ ያግዙናል ብለን ነው ያሰብነው። ግን እንዳሰብነው ስላልሆነ ከሳተላይትንም ወረድ። ሶሻል ሚዲያ ላይም ሙሉ ለሙሉ ተቆረጠ ሳይሆን በደንብ ኢንፎርሜሽን እያገኘ ነው እስከ ዛሬ ድረስ። የኛ የቁቤ ቲቪ ተከታታዮች በሁሉም ሶሻል ሚዲያ አማራጮች ቲክቶክን ጨምሮ ዩቱብ፣ ዋትሳፕ፣ ቴሌግራም፣ ፌስቡክ ላይ በደንብ ኢንፎርሜሽን እያደረስን ነው። ኢንፎርሜሽኑ ደግሞ ዝም ብሎ ገላባ ሳይሆን ትክክለኛ ታማኒነት ያለውን ኢንፎርሜሽን በደንብ ያጣራነውን ኢንፎርሜሽን ህዝቡ ጋር እናደርሳለን። እስካሁን ተቀባይነት አለው። የምንለቀውን ዜናዎች ትላልቅ የመንግስትም የሆኑ ከመንግስት ውጭ ያሉ ተጽዕኖ ፈጣሪዎችም እኔ የቁቤ ቲቪን ዜናዎች ነው የማነበው፣ የእናንተ ዋትሳፕ ውስጥ ነኝ፣ የእናንተ ቴሌግራም ውስጥ ነኝ፣ ፌስቡካችሁን ነው የምከታተለው፣ ትክክለኛ ኢንፎርሜሽን ነው የሚደርሰው ይሉናል። ለምን እስከ ዛሬ ድረስ ትክክል ያለውን ኢንፎርሜሽን ህዝቡ ጋር ደርሰን ይቅርታ የጠየቅንበት የለም። ለምን ሁሉም ኢንፎርሜሽን ትክክል ናቸው። ዝም ብለን ያገኘነውን ስለማንለቅ
ብዙ ተቀባይነት አለን። ግን ቪዲዮዎችን መስራት እንደዚህ ስቱዲዮ ውስጥ ቁጭ ብለን ፖድካስትን መስራት ቁቤ ፖድካስት የሚባል ጀምረን ነበር። ዛሬ አንቺ በአማርኛም በአፋን ኦሮሞም እንቀጥላለን። አንቺ በአማርኛ ቁቤ ፖድካስትን ስትሰሪ ሌላም በአፋን ኦሮሞም ደግሞ ቁቤ ፖድካስትን እንሰራለን። ትምህርታዊ በጣም ህዝቡ ጋር ተቀባይነት ያላቸው ተቀባይነት ባይታወቁም እንኳን ደግሞ ለህዝቡ ያስተምራሉ፣ ህይወታቸው ያስተምራል የሚለውን ሰዎች እዚህ ላይ እያቀረብን እንቀጥላለን። ስለዚህ በተለያዩ ምክንያቶች ነው ቁቤ ቲቪ ተቋርጠው። የአብዛኛው ሰው ጥያቄ ስለሆነ ነው ይህን ጥያቄ ያነሳውላ። ላይም ይጠይቃሉ ኮሜንት ላይ አብዛኛው ሰው ጥያቄ ነው። መጀመሪያ ላይ ሲመጣ በጣም ተቀባይነት የነበረው ሚዲያ ነበረ፣ አሪፍ እየተንቀሳቀሰ ያለ ሚዲያ ነበረ። አሁን ላይ ከሳተላይት ወርዷል። ምክንያቱ ምንድን ነው? እንግዲህ ባጭሩ ሙባረክ ነግሮናል አሁን ያለውን ነገር። አሁንም ወደ ሚዲያው እየተመለሳችሁ ነው። አሁን እንቅስቃሴ አለ፣ በደንብ እየተንቀሳቀሰችሁ ነው፣ ስቱዲዮም እየከፈታችሁ ነው። እና አሁንስ በምን እንጠብቃችሁ? በምን አይነት ሁኔታ ላይ ነው መመለስ ያሰባችሁት? ያው ቁቤ ቲቪ ስናገር እንግዲህ ወደ ኋላ እየተመለስኩ እናገራለሁ። ለምን የሆነ ጋፕ አለ፣ የበወራት ወይ የአመት ጋፖች አሉ። ቁቤ ቲቪ ሲመሰረት በ4 ቋንቋ እንሰራለን ብለን ነው ወደ ስራ የገባ ነው። በ4 ቋንቋ ማለት ሀገሪቷ ውስጥ ብዙ ህዝብ የሚጠቀምበት የኦሮሞ ማህበረሰብ በአፋን ኦሮሞ እንሰራለን። ሚዲያው የኦሮሞን ማህበረሰብ ፕሮሞት ለማድረግ ለማስተዋወቅ፣ ማንነቱን ለማስተዋወቅ፣ ትውልዱን ለመቅረጽ ነው የተከፈተው። በአፋን ኦሮሞ ብዙ ፐርሰንት ይዘን እንሰራለን ብለን ነው የጀመርነው። እንዲሁም ደግሞ ሀገሪቷ በጣም የምትጠቀምበት ቋንቋ አማርኛ ነው። በአማርኛም እንሰራለን። ኢትዮጵያ ውስጥ ተቀባይነት እናገኛለን፣ ተጽዕኖ ፈጣሪ እንሆናለን። ነገ ኢትዮጵያን የሚረከብ አካል ወይ ደግሞ ትውልድ በደንብ ማነጽ አለብን ብለን ስለምናሰብ መቅረጽ አለብን ብለንም ስለምንገምት ያንን ትውልድ እንገነባለን። ስለዚህ በአማርኛ መስራት ይኖርብናል። ስለዚህ በአማርኛ እንሰራለን ብለን ነው የጀመርነው። አይተሽ ከሆነ የቁቤ ቲቪ ፌስቡክ ላይም ዩቱብ ላይም ቴሌግራም ዋትሳፕ ላይም ቲክቶካችንም ላይ ቪዥናችን ተጽፈዋል፣ ሚሽናችን ተጽፈዋል። የት መድረስ እንደምንፈልግ ወዴት እንደምንሄድ ማለት ነው። ስለዚህ ቁቤ ቲቪ ነገ ሲያድግ ከ10-20 ዓመት በኋላ እነኚህን ቻሌንጆች አልፎ ህዝቡ ጋር በትክክል መድረስ ሲችል በእንግሊዝኛ ይሰራል። በእንግሊዝኛ መስራት የምንፈልገው ደግሞ ሚዲያው ከኦሮሚያ አልፎ ኢትዮጵያን፣ ከኢትዮጵያ አልፎ ደግሞ የአፍሪካ ቀንድ ላይ ያሉትን ከተቻለም አፍሪካ ላይ የተለያዩ ኢንፎርሜሽኖችን ማድረስ ስለምንፈልግ በእንግሊዝኛ እንሰራለን። እንዲሁም ደግሞ በአራተኛ አፍሪካ ውስጥ ብዙ ሀገራት የሚጠቀሙት የአረብኛ ቋንቋ ፈረንሳይና እንዲሁም ደግሞ kiswahiliን በደንብ ይጠቀማሉ። ስለዚህ እኛ ከዛ አረብኛን እንጠቀማለን። እነኚህን 4 ቋንቋ ከተጠቀምን አፍሪካ ላይ ስፔሻሊ ሆርን ኦፍ አፍሪካ ላይ ተጽዕኖ ፈጣሪ ሚዲያ እንሆናለን ብለን ነው ያሰብነው። በእነኚህ ቋንቋዎች ለመስራት ስላሰብን አሁን አንድ እርምጃ ችግር ውስጥም ሆነን አንድ እርምጃ ለወደፊት ለማራመድ በአማርኛ ፕሮግራም ጀምረናል ማለት ነው። በአማርኛ ዛሬ ፕሮግራም ጀመር፣ የተሻለ ስራ እንሰራለን፣ ፈጣሪ የሚፈቅድልናል። የተሻለ ስራ ስንሰራ ደግሞ ወደ እንግሊዝኛ እናድጋለን። 3ኛ ስቴፓችን ወደዛ ይሆናል። አሁን መስራት የፈለግነው ስቱዲዮ አስተካክለናል፣ ራሳችንን እያደራጀን ነው። የበለጠ ደግሞ እያደራጀን እንሄዳለን። በአማርኛ የተለያዩ ፕሮግራሞች፣ በአፋን ኦሮሞ የተለያዩ ፕሮግራሞች፣ በተለይ ኦሮሚያ ውስጥ በጣም ብዙ ስራ የሰሩ በአርቱም በኩል በትምህርቱም በኩል በኢኮኖሚውም ዘርፍ በጣም ብዙ ስራ ሰርቶ ህይወት ታሪካቸው ህዝቡን ይጠቅማል ተብሎ የሚታሰቡ የሚዲያ ሽፋን ያላገኙ ብዙ ሰዎች ስላሉ እነሱን በአማርኛም በአፋን ኦሮሞም እናመጣለን። በሀገሪቷ ላይ ተቀባይነት ያላቸውን ታሪካቸው የኢትዮጵያን ህዝብ ይጠቅማል ብለን የምናስበውን የተለያዩ ሰዎችም እዚህ ሚዲያ ላይ ፖድካስቱም ላይ አንቺ እየጋበዝሽ የተለያዩ ልጆች አሉ፣ እነሱም የራሳቸው ፕሮግራም ላይ እየጋበዙ ህዝቡን ለማስተማር ኢንተርቴን ለማድረግ ዜናዎችን እነሱ ጋር ለማድረስ ተዘጋጅተን መጥተናል። ህዝቡም የቁቤ ቲቪን ሶሻል ሚዲያ በዚሁ እንጠይቃለን። ቴሌግራም አለን፣ ዋትሳፕ አለን፣ ቲክቶክ አለን። በጣም ወጣቱ ያለበት ቲክቶክ አለን።
የተሻለ ፎሎወርስ አለን እና ይሄኛው ዛሬ ያለንበት ሶሻል ሚዲያ ሁሉንም ፎሎ እንዲያደርግ ፎሎ ካረገም በኋላ እንደዚህ አይነት ፕሮግራም ብትሰሩ የከላይ ታሪክ ይጠቅማል እሱን አምጥታችሁ የህይወት ታሪኩን ቢያጋራን የሚሉ ከሆነ እኛ በጣም ደስተኞች ነን። ህዝቡን ይጠቅማል ብለን የምናስበውን ሰው ለማምጣት ዝግጁ ስለሆን የእኛን ሶሻል ሚዲያዎች ፎሎ፣ ሼር፣ ላይክ በማድረግ ነገ ደግሞ ሳተላይት ላይ እንድንመጣ እንዲያግዙን እንጠይቃለን። እንግዲህ ተመልካቾቻችን በቆይ ፖድካስት ከኒማ ጠይብ ጋር ነው ቆይታ እያደረጋችሁ ያላችሁት። እሺ ሙቢ፣ አሁን አብዛኛው ወጣት ወደ ሶሻል ሚዲያ መምጣት ይፈልጋል ማለት የሆነ ግብ የራሱን የሆነ ነገር ይዞ እንዲመጣ ማለት ሶሻል ሚዲያ ላይ ያለውን ነገር እንዴት ትመክራለህ? ሶሻል ሚዲያ ላይ እንደቆየ ሰውም ሆነክ በብዙ ሚዲያዎች እናውቃለን፣ ተቀባይነትም አለክና ለወጣቱ ከኋላክ ለሚመጣ ብዙ አድናቂዎች አሉክ እና ከኋላ አንተን እያዩ ለሚመጡ ወጣቶች ምን ትመክራለህ? ወደ ሚዲያ ለሚዲያ ፍቅር ያላቸው ወደ ሚዲያ መምጣት ለሚፈልጉ ወጣቶች። እንግዲህ የቆቤ ዓላማ ይሄ ነው። ወደ ሶሻል ሚዲያ የሚመጣው ሰው መቀረጽ አለበት ብለን እናስባለን፣ መማር አለበት ብለን እናስባለን። ከማን ይማራል የሚለው ደግሞ ቆቤ ቲቪ ላይ መርጠን የምናቀርባቸውን ትላልቅ ሰዎች ከነሱ ይማራል። አንድ የምናቀርባቸው ሰዎች ሶሻል ሚዲያ ላይ በጥሩ ጎን የሚታወቁ አሁን ሶሻል ሚዲያ ላይ አይተሽ ከሆነ የሆነ ብሔር ነጥሎ ያወጡና ይሳደባሉ፣ ወይ የሆነ አካልን ነጥሎ ያወጡ ወገንተኝነት ይበዛል፣ ሚዲያ ላይ ይሳደባሉ። ወገንተኝነት አይመስለኝም። የግልን ፍላጎት ለማሳካት በምንም መንገድ አሁን ሶሻል ሚዲያ ላይ አይተሽ ከሆነ ወጣት የተወሰኑ ናቸው፣ ሁሉም ነው ማለት አንችልም። የተወሰኑ ሰዎች ተሳድቦም ተሳልቆባቸውም ፎሎወርስ ማግኘት ነው የሚፈልጉት። ይሄ ደግሞ አይሆንም። ለምን ዛሬ ያስቀመጥሽው ቪዲዮ ነገ ለልጆችሽ ይደርሳል፣ ነገ ለልጆቹ ይደርሳል። የምታወሪው እያንዳንዱ ቃላት የሶሻል ሚዲያው ዳታቤዝ ላይ ይቀመጣል። የሆነ ሰዓት አንድ አካል ያወጣል። ነገ አንተ ልጆች ፊት ለፊት እንዲታይ የማትፈልገውን ቪዲዮ ዛሬ ላይ መልቀቅ የለብህም። ወጣቱ ይህንን እንዲያቅ ነገ ቆቤ ቲቪን እያየ የሚያድገው ህፃን በጥሩ ጎን የሚታወቅ ለምሳሌ አሁን መውሰድ እንችላለን። ሁሉም ሰው የተማረ ነው ብዬ አስባለሁ። ሶሻል ሚዲያ ላይ ያለው ምንድን ነው የተማረው ነው። ለምሳሌ ጤናን የተማረ ሰው ጤና ማስተማር ይችላል። ኢንተርቴን እያደረገ ስለ ጤና ህዝቡ በደንብ ማወቅ እንዲችል ማድረግ ይችላል። ቴክኖሎጂን የተማረ ሰው በደንብ ቴክኖሎጂ አሁን ጊዜው የቴክኖሎጂ ነው። ሀገሪቷም ቴክኖሎጂ ላይ ፎከስ እያደረገች ነው። ስለዚህ ብዙ አይፎን 17 ፕሮ ማክስ የሚገዛ ሰው ብዙ ነው ኢትዮጵያ ውስጥ። ግን ማን ይጠቀማል ጥያቄ ነው። ገንዘብ ስላለው ነው አብዛኛው የሚገዛው። ሞባይሉ ግን የተሰራው ብዙ ነገር ለመስራት ነው። አሁን ከ250,000 ብር በላይ አውጥተህ ሞባይል ገዝተህ ፎቶ ለመነሳት ብቻ ከሆነ ፎቶ ቤት መነሳት ትችላለን። ግን ሞባይሉን ስትገዛ የቴክኖሎጂን የተማረ ሰው ደግሞ በጎኑ ሶሻል ሚዲያ ላይ እንዴት ነው ሞባይሉን መጠቀም የምንችለው? ማለት ፎቶ ማንሳት ቀላል ነው። ፌስቡክ ውስጥ ገብተሽ ፖስት ማድረግ፣ መጻፍ፣ ቻት ማድረግ ቀላል ነው። ግን ሞባይሉ ብዙ ነገር ይሰራል ነው አጠቃቀሙን ካወቅንበት። ለምን እነዛ ሰዎች የሰሩት አካል እኮ ሲሰሩት ብዙ ጥቅም ብዙ ነገርን ሶልቭ ለማድረግ ነው የሰሩት። የተለያዩ ቨርዥኖች ሲወጡ አሁን ለምሳሌ አይፎን 16 ፕሮ ማክስ እና 17 ፕሮ ማክስ መሀል በጣም ትልቅ ጋፕ አለ። ሰዎቹ ሲሰሩ አንድ ካሜራ ላይ ፎከስ ያደርጋሉ፣ ሁለተኛ ግን ብዙ ነገር ፕሮሴስ ማድረግ እንዲችል ከኮምፒውተር በላይ መስራት እንዲችል አድርጎ ነው እየሰሩ ያሉት። ለምን አንዳንዱን ኮምፒውተር አብዛኛው ማለት እንችላለን ገንዘቡ ይበልጣል። የአይፎን 17 ፕሮ ማክስ ማለት ነው ይበልጣል ማለት በስራም ይበልጠዋል ማለት ነው። ግን ማን ያውቀዋል ነው ክሬት የተደረገበትን ዓላማ አብዛኛው ሰው አያውቀውም። የቪዲዮ ጥራት ምን ያክል ስራ መስራት ይችላል የሚለውን ሰው ብዙም ያወቀ አይመስለኝም። ስለዚህ ቴክኖሎጂ የተማሩ ሰዎች፣ በጣም ሞባይል መጠቀም የሚችሉ ሰዎች ምን መስራት ይቻላል፣ እንዴት ነው በሞባይሉ ገንዘብ መስራት የምንችለው? እኔ 50,000 አውጥቼ ስልክ ከገዛው ስልኩ 50,000 መስራት ካልቻለ አልገዛም እኔ። ስለዚህ 200 ምናምን 300 ምናምን ብር
አውጥተሽ የምትገዢውን ስልኩ በዛው መጠን ስራ መስራት አለበት፣ ያንን ዋጋ የሚያወጣ ስራ መስራት አለበት ብዬ ስለማስብ ቴክኖሎጂ የተማረ ሰው ቴክኖሎጂውን ካስተማረ፣ ጤናን የተማረ ሰው ጤና ካስተማረ፣ ህግን አሁን በጣም ደስ የሚሉ በህግ በኩል እኔ ደስ የሚሉኝ ሰዎች አሉ። ይሄንን መስራት በህግ እንደሚያስጠይቀው ያውቃሉ ብሎ ነው የሚሰሩት። አናቅም። ጤና ላይም የሚሰሩ አሉ በተማሩበት ሙያ። በህግ እንደዚህ ሲያስተምሩን እኔ አሁን እንዳልኩሽ ትምህርት ተምሬያለሁ፣ ግን እኔ ያስጠይቀኛል ብዬ የማላስበውን ነገር እንደሚያስጠይቅ ቲክቶክ ላይ የተማርኩበት ሰዎች አሉ። በጣም ህዝብን የሚያስተምሩ በአፋችን ራሱ ሶሻል ሚዲያ ላይ ተነስተን የሰውን ስም ስናነሳ በምን መልኩ ልንጠየቅ እንችላለን የሚለውን ራሱ የሚያስተምሩ ሰዎች አሉ። ስለዚህ በተለያዩ ሙያ የተማሩ ሰዎች ዝም ብሎ ስለ ሰው ህይወት ታሪክ ከሚያወሩ ሶሻል ሚዲያ ላይ የሚጠቅም ነገር እንዳልኩሽ የሚያስተምር ነገር ትውልዱን ወደ እውቀት የሚያመጣ ነገር። አብዛኛው ሶሻል ሚዲያ ላይ የሚወራው ወደ እውቀት አይደለም የሚያመጣው። ስለዚህ ጥሩ ትውልድ ለመገንባት ሁሉም በተማረው ሶሻል ሚዲያ ላይ ቢሰራ፣ እኛም እንደ ቁቤ ቲቪ አንድ የምንሰራበት ጉዳይ ይሄ ስለሆነ ትውልዱ እሱ ላይ መስራት አለበት ብዬ አስባለሁ። አሁን ማለት አንተ ሚዲያ ላይ እንደማቀክ እና አብሬህም እየሰራው እያየው እንደሆነ ሁለገብ ነህ። ሚዲያው ላይ ጋዜጠኛው ላይም አለ፣ ካሜራ ላይም፣ ኤዲቲንግ ላይም ሁሉም ላይ አለህ እና አንተ ስትመጣ የነበረው ነገርና አሁን ያለው ሚዲያ ላይ ያለው ነገር እስኪ አነጻጽረህ ስታየው አሁን ነው ወይስ የዛን ጊዜ ይሻላል ብለህ ታስባለህ? ያው እኔ ሚዲያ ፍላጎት ስላለኝ ለመማርም ሁሌ ዝግጁ ስለሆንኩኝ ብዙ ነገርን መስራት እሞክራለሁ። እንዳልሽው ከካሜራ ፊት ለፊትም ብዙ ነገር እሰራለሁ፣ ከጀርባም የሚችለውን ያክል ብዙ ነገር እሰራለሁ። ቁቤ ቲቪም ሲጀመር ወድቆ እንዳይወድቅ ያደረገው ነገር አንዱ እኔ የተለያዩ የሚዲያ ሙያዎች ውስጥ የተወሰነን ስለማቅ ነው፣ ስለምሞክር ነው፣ ሰርች አድርጌ ስለማውቀው ሰውም ከሌለ ደሞዝም መክፈል ካልቻል የሚችለውን እየሞከርኩኝ ኤዲትም እያረኩኝ የተለያዩ ኢቨንቶች ላይ እየሄድኩም እየቀረስኩኝም ኢንተርቪው ማድረግ የሚፈለግበት ቦታ ላይ ደግሞ አንድ ካሜራማን ብቻ ካለን እሱ ካሜራ እየቀረጸ ኢንተርቪው ያደርጋለሁ። ስለዚህ ለመማር ሁሌ ዝግጁ ስለሆንኩኝ በጣምም ሰውም ጠይቄ ማወቅም ደስ ስለሚለኝ በተለያዩ አይነት ሙያዎች ስፔሻሊ ሚዲያ ላይ ብዙ አይነት ሙያዎችን እንሞክራለን፣ እንሰራለንም። ማለት ብዙ ፕሮፌሽናሎች አሉ፣ አንድ ሙያ ብቻ የያዙ በጣም የተሳካላቸው ልጆች አሉ። በነዛ ልክ ባይሆንም ሀገሪቷን በሚመጥን ሁኔታ የተለያዩ ሙያዎችን አሁን እሰራለሁ እና ከዚህ በፊትም ያውቃሉ ብዙ ሚዲያ ላይ ከኔ ጋር የሰሩት ልጆች። ለምሳሌ ከዚህ በፊት የተቀጠርኩባቸው ቦታ ላይ እኔ የሚቀጠረው ወይ በጋዜጠኝነት ነው ወይ በሌላ ነገር ነው። በካሜራም በጋዜጠኝነትም ግን በጋዜጠኝነት ሳልቀጠር በኤዲቲንግ ብቻ ተቀጥሬ ኤዲት እያረኩኝ እየቀረስኩኝ ስፖርት ጠዋት እያስተማርኩ ነበር። ጠዋት ልጆች ከእንቅልፍ ሲነሱ ስፖርት መስራት አለባቸው። ስፖርት እያስተማርኩ ነበር። ከዛ ዜና እያነበብኩ ነበር። ማለት ይሄ ብቻ ነው የተቀጠርኩበት አይደለም። ሁሉንም ነገር ሰርቼ ማወቅም ስለምፈልግ ለእኔም ትምህርት ነው ብዬ ስለማስብ ሁሉም ነገር እሰራለሁ። ሁለተኛ ላይ የተቀጠርኩበት ቦታ ላይ ብዙ ስራ እየሰራው ነበር። በጋዜጠኝነት የተቀጠርኩት ስፖርት ዜናዎችን እያነበብኩኝ ካሜራ እየቀረስኩኝ ቴክኖሎጂ ዳይሬክት እያረኩኝ የቴክኖሎጂ ዲፓርትመንት ዳይሬክተር ነበርኩኝ። ስቱዲዮ ዳይሬክት እያረኩኝ ላይቭ ስትሪም እያስተላለፍኩኝ ብዙ ነገሮችን እየሰራው ነበርና ይጠቅምሻል ነው ዞሮ። ስለዚህ ወደ ቁቤ ቲቪም ሲመጣ ለምሳሌ ካሜራማን ሆኖ የሚቀጠረውን ሰው በትንሹ እኔ ብዙ ብር ማለት ቁቤ ቲቪ ብዙ ብር አፎርድ ማድረግ ባይችል እንኳን ትምህርት እንኳን አግኝተው እንዲሄድ በጣም ደስ ይለኛል። ካሜራማን ብቻ ሆኖ ይመጣሉ፣ ኤዲቲንግ በደንብ ችለው ይመጣሉ፣ ወይ ካሜራም ኤዲቲንግ ችለው ይመጣሉ፣ ላይቭ ስትሪም ማድረግ አውቀው ይወጣሉ።
ወይ ካሜራና ኤዲት ችለው ይመጣሉ። እንዴት ሳተላይት ማኔጅ ማድረግ እንደሚቻል ሳተላይት ቴሌቪዥን አሁን ሳተላይት ማኔጅ ማድረግ በጣም ብዙ ደሞዝ የሚገኝበት በጣም ተፈላጊ ሙያ ነው። ግን እኔ ጋር የነበሩ ልጆች አብዛኞቹ የተወሰነ እንኳን ቢሆን ሳተላይት ምን እንደሆነ እንዴት ማኔጅ እንደሚደረግ አውቆ ነው የሚወጡትና ለዛ ነው ብዙ ሙያ ላይም ያለውት። ሁሌም ደግሞ አፕዴት ራሴ ማድረግ ስለምሞክር በሁሉም ሙያ ላይ ሊያገኙኝ ይችላሉ። እኔም ደስ ይለኛል ካሜራማንም ሲሉኝ ጋዜጠኛም ሲሉኝ ሁሉም ላይ ያለህበት አለው። ስሙ እስቲ ቁቤ ቲቪ ለቀጣዩ ትውልድ ነው የሚለው። ቁቤ ቲቪ የሚለው አመጣጡ ዲፊኒሽኑ እስቲ አጠር አድርገህ ልትነግረን ትችላለህ? እንግዲህ ቁቤ ቲቪ ዲፋይን ሲደረግ ሎጎ በጣም ያምራል፣ ብዙ ሰዎች ይወዱታል። ማንም አያምርም ያለን የለም። ማህበረሰቡን ይገልጻል ብለን ባሰብነው ልክ ሎጎ ዲዛይን ተደርጓል። በጣም በዚሁ ማመስገን የምፈልገው ይህንን ሎጎ ዲዛይን በማድረግ ያገዘን ሙሐመድ ቢን አልጀዚራ ይባላል። በጣም ብዙ በግራፊክስ በኩል ብዙ ስራ የሰራ ሰው ይህንን የመሰለ በሀገሪቷ ላይ አለ የተባለ ብዙ ሰዎች ይናገራሉ። በቃ ቁቤ ቲቪ ሎጎ ከሚዲያ መካከል ካለ በጣም ይታወቃል፣ ይታያል ብሎ ነው የሚናገሩት። ለምን በጣም ታስበውበት ትርጉም እንዲሰጠው ተደርጎ ነው የተሰራውና ማሜን በዚሁ ማመስገን እንፈልጋለን። የሚችለውን ያክል ምንም ሳይከፈለው ነው ይሄንን ሎጎ ዲዛይን ያደረገልንና ሙያው ጥሩ የሆነ ልጅ ነው። ስለዚህ ቁቤ ቲቪ መግለጽ ስንፈልግ ከሎጎ ነው የምንጀምረው። ሎጎ ማህበረሰቡ ጋር የራሱ ተጽዕኖ አለው። ቁቤ ማለት ፊደል ማለት ነው። ዳይሬክት ሚኒንጉ ፊደል ነው፣ ፊደል ማለት ነው። የኢትዮጵያ ሕዝብ አብዛኛው ያውቃል ቁቤ ማለት ፊደል ነው። የኦሮሞ ማህበረሰብ ጋር ግን ብዙ ትርጉም አለው። ቁቤ ማለት ቁቤ ጄኔሬሽን አለ። ጄኔሬሽኑ ደግሞ ለውጥ ከመጣ በኋላ የደርግ መንግስት ከወደቀ በኋላ ከዛ በኋላ የተማሩ ሰዎች ቁቤ ጄኔሬሽን ይባላሉ። በአፋን ኦሮሞ የተማሩ፣ በፊደሉ የተማሩ፣ ትምህርቱ ተስፋፍቶ ካሪኩለሙ ተቀርጾ የተማሩ ሰዎች የዛ ጄኔሬሽን ሰዎች ይባላሉ። ቁቤ ጄኔሬሽን ለማለት እንፈልገናል። በዛ ውስጥ በራሱ ውስጥ የያዘው ቁቤ ጄኔሬሽን ነው። ሌላኛው ቀደም መግለጽ እንደሞከርኩት ይሄ ቁቤ ጄኔሬሽን በ2010 የሀገሪቷን ለውጥ ያመጣው ቁቤ ጄኔሬሽን ነው። ቁቤ ጄኔሬሽን ማለት የተለያየ ትርጉም አለው የኦሮሞ ህዝብ ጋር እንዳልኩሽ። ቁቤ ጄኔሬሽን ሲል አንድ የተማሩት ነው። የተማሩት ከደርግ መውደቅ በኋላ የተማሩ ሰዎች ቁቤ ጄኔሬሽን ይባላሉ። በዛ በቁቤ ጄኔሬሽን አስተሳሰብ ልክ የሚያስብም ሰው በእድሜ ብቻ ሳይገደብ በዛ አስተሳሰብ ውስጥ ያሉ ሰዎች፣ ይህንን ጄኔሬሽን የተረዱ ሰዎች፣ በትምህርቱም የነቁ ራሳቸውን መታገልን በደንብ የሚችሉ ሰዎች ቁቤ ጄኔሬሽን ሊባሉ ይችላሉ። ከነዛ ውስጥ ለውጡን ካመጡት ውስጥ ቄሮም ቀሬም አለ። ስለዚህ ይሄ ቁቤ ይወክላል ብለን ያሰብነው የኦሮሞ ማህበረሰብ በቁቤ ጄኔሬሽን በቄሮም በቀሬም እነዛውም በጄኔሬሽኑ አስተሳሰብም ህዝቡን ይወክላል ብለን ያሰብነው። ሀገሪቷ ላይ ለውጥ እንዲመጣ የተሻለ አስተዳደር ወደ ስልጣን እንዲመጣ ህይወታቸውን የሰው ልጆች ናቸው። ሰዎችም ትላልቅም ሰዎች ሊሆን ይችላሉ። በዛ አስተሳሰብ ውስጥ ያሉ ሰዎችን ይወክላል ብለን ነው ቁቤ ያልነው። ይሄ ነው እንግዲህ ቁቤ ማለት ይሄ ነው ብዬ ማግለጽ እችላለሁ። ቁቤ ቲቪ ታሪካዊ ስም ነው። ቁቤ ቲቪ አሪፍ ነው፣ ከህዝቡ ጋር ይገናኛል። እኔም ቁቤ ነኝ የሚል ብዙ ሰው አጋጥሞኛል። ለቁቤ ተብሎ አንዲት ሴት አስታውሳለሁ። ሎጎውን አየችና ምንድን ነው አለች። አይ ቁቤ ቲቪ ነው አልኳት። ደስ ብሎኝ ነው አለች። አባቴ ለቁቤ ብሎ ነው የሞተው አለች። የተሰዉት ማለት ነው። ማለት ለዚህ ትውልድ ወይ ደግሞ ለዚህ ለቁቤ ለሚባል
ብዙ ሰዎች መስዋዕትነት ሲከፈሉ የኔነት ይሰማቸዋል። ብዙ ሰዎችን ለምን ቁቤ ሲባል ኦሮሞ ነው የሚባለው፣ ኦሮሞ ሲባል ኢትዮጵያ ነው የሚባለው እና በዛው ልክ የኔነት አለው። ወደ እኔ ሲመጣ ደግሞ ቁቤ ቲቪ ትልቅ መስዋዕትነት የከፈልኩበት፣ ጓደኛን ያየሁበት፣ ብዙ ጓደኛ አለኝ፣ ብዙ የተፈተንክበት፣ ከትልቅም ከኔ እድሜ እኩልም ያሉ ሰዎች ብዙ ጓደኛ ነበረኝ። ጓደኞቹን የመዘንኩበት፣ ማን እንደሆኑ ትክክለኛ ማንነታቸውን ያየሁበት፣ እኔ ብቻ አይደለም መስዋዕትነት የከፈልኩበት፣ ሚስቴ ብዙ መስዋዕትነትን ከፍላበታለች። እኔ 5 ሰዓት 6 ሰዓት ልገባ እችላለሁ። ቁቤ ቲቪ ይዘጋል ወይ ደግሞ አካሄዱ ሳይመቸኝ ሲቀር እኔ ነጫነጫለሁ፣ እናደዳለሁ ምናምን፣ እሷም ትልቅ ዋጋ ከፍላበታለች። አባትና እናቴ ብዙ ለምሳሌ ቁቤ ከሳተላይት ሲወርድ አባቴ ከተማ ውስጥ ይጠየቃል፣ እንዴት ነው ቁቤ ቲቪ? በጣም መስዋዕትነት ተከፍሎበታል። ይሄ ያለ ከዛ ውጭ ደግሞ ይሄ ልጅ ቢገደል እስኪባል ድረስ ሂዷል ማለት ነው ቁቤ ማለት። ስለዚህ ቁቤ ሲባል እንደኔ እንደ ልጄ ነው የማየው። አይ የዚህ ደረጃ ያደረሰው ማለት ቁቤን እኔ እንዳየሁት ከሆነ ብዙ ዶክመንታሪዎችን አይቻለሁ። ብዙ ትልልቅ ስራዎችን ሰርተዋል። በጣም ብዙ በራሱ ወስዶ የሰራቸው ብዙ ነገሮች አሉና ማለት የሆነ የተለየ ዓላማ አንግቦ የመጣ ሚዲያ አይደለም። እንትን ነው ያው ጥሩ ኢትዮጵያ ውስጥ በጣም ብዙ ጥሩ ሰዎች አሉ፣ ፖዚቲቭ አስተሳሰብ ያላቸው። በጣም በዛው ልክ ደግሞ 1-2 ሰዎች አሁን ከ100 ሚሊዮን 120 ሚሊዮኑ ወይ 130 ሚሊዮኑ ጥሩ ሊሆን አይችልም። ከዛ ውስጥ 50,000 ሰው በጣም መጥፎ ይሆናሉ። ከ50,000 ደግሞ ግማሹ እኔን ደርሶኛል ሊሆን ይችላል። እና ምናልባት የእነሱን አስተሳሰብ እንዳራምድ ሊፈልጉ ይችላሉ። ቁቤ ቲቪ በአንድ ጎን ብቻ ስራ እንዲሰራ የሚፈልጉ ሰዎች አሉ። ወይ የመንግስትን ብቻ ወይ ምንድነው የፖለቲከኞች ስራ እንዲሰራ የሚፈልጉ ሰዎች ሊኖሩ ይችላሉ። እኔ እንዳልኩሽ ኢንተርናሽናል የሆኑ ትምህርቶችን ነው የተማርኩት። ይሄ ቁቤ ቲቪ ሲመረቅ ሀገር እያስተዳደረ ያለ የብልጽግና ፓርቲ አባላት በመንግስት ደረጃ የሚታወቅ ሚዲያ ነው ደረጃ መጥቶ ያስመረቁት ነው። ኦሮሚያ ውስጥ አሉ የተባሉ የፖለቲካ ኃላፊዎች ተገኝቶበት የልሊ ሆቴል ላይ ማንም ሰው ያስታውሳል። ሶሻል ሚዲያችን ላይ ገብቶም ቢያይ ሁሉም የፖለቲካ አካል አውርቶ ይሄ ሚዲያ ባላንስ ሆኖ ከሰራ እኛም እንቀበለዋለን ያሉለት ሚዲያ ስለሆነ ፕሮፌሽናሊ ወደ አንድ ጎን መሆን አንችልም። ስንጀምርም በዛ መልክ ስለጀመር የአንድ አካል ጋሻ የአንዱ ደግሞ ጦር መሆንን መስራት ስለማንችል ብዙ ሰዎች እንደሚፈልጉ ወይ የራሳቸውን አስተሳሰብ ብቻ ሊያራምዱ ስላልቻሉ በጣም የተከፉ ሰዎች አሉ። በዛው ልክ ደግሞ ዝም ብሎ ሚዲያ ሲጀመር የማይፈልጉ ሰዎች አሉ። ሚዲያ ሲባል የማይመቻቸው አሉ። ራሳቸው መንግስት ሳይሆኑ እንደ መንግስት ራሳቸው የሚያዩ አሉ። መንግስት ውስጥ አይደሉም፣ ውጪ ላይ ነው ያሉት። ሶሻል ሚዲያ ላይ ብዙ ፎሎወርስ ሊኖራቸው ይችላል። በቃ ራሳቸው ብቻ እያወሩ ይህንን 60 ሚሊዮን ህዝብ ይዘው መሄድ የሚፈልጉ ሰዎች አሉ። እነሱ ደግሞ የሆነ ታርጋ ይለጥፉልሻል። ታርጋው አንድ ይሆናል። ወይ ወደ መንግስት መለጠፍ ነው ወይ ወደ አንዱ ፖለቲካ አካል መለጠፍ ነው። እና እኛ ግን ከሁሉም የለ ነው። ከሁሉም ቁቤ ቲቪ ከሁሉም የህዝብ ነው። ኢትዮጵያ ውስጥ ፕራክቲሱ ስለተበላሸ ነው እንጂ የትኛውም ሚዲያ የመንግስትም ቢሆን የግልም ቢሆን መሆን ያለበት ባላንስድ ሚዲያ መሆን ያለበት። ለምን አይተሽ ከሆነ ራሻና ዩክሬን ሲጣሉ ለምንድነው አልጀዚራ ከኳታር ሂዶ እዛ የሚሞቱት ጋዜጠኞች? ጋዜጠኛ ስለሆኑ ፕሮፌሽኑን ስለሚጠብቁ ነው እንጂ እንደኛማ ቢሆን ኦሮሚያ ውስጥ ጦርነት እስካልተነሳ አላወራም ወይ ደግሞ የሆነ ሰው እንትን እስካላለ ድረስ አይወራም ነገር አናወራም ከተባለ ያ የሚዲያ ባለሙያነት ሳይሆን አክቲቪዝም ይሆናል። የዛኔ
አክቲቪዝም ማለት አንድን ጎን ይዘሽ አንድ ጥግ ይዘሽ ወደ ሌላኛው ሁሌ መተኮስ ወደ ሌላኛው ሁሌ አንዱ ላይ መተኮር ይሆናልና የዛኔ የሚዲያ ስራ አይሆንም። እኛ ደግሞ እንዳልኩሽ ሁሉንም ከተቻለ ኦሮሞን በደንብ መወከል እንፈልጋለን። ውክልናችን ደግሞ በሚዲያ በኩል ነው ፕሮሞት ማድረግ ማህበረሰቡ፣ ከዛ ኢትዮጵያን ፕሮሞት ማድረግ፣ የሀገርን ሉዓላዊነት መጠበቅ፣ ከዛ አልፎ ተርፎ ደግሞ ወደ አፍሪካ ሄደን መስራት ነው። አቅማችን ቢፈቅድ የራሻና ዩክሬንን ጦርነት ሄደን ማስተላለፍ እንፈልጋለን። እዚህ ውስጥ መቅረት አንፈልግም። አሁን የሆነ ጊዜ የዓለም ጋዜጠኞች ስብሰባ ተካሂዶ ነበር እዚህ ኢትዮጵያ። እኔም ተሳታፊ ነበርኩኝ። እንደ ኢትዮጵያ ከተሳተፉት ጋዜጠኞች ውስጥ አልጀዚራ 190 አካባቢ ጋዜጠኛ ሞቶብኛል ብሎ ሪፖርት ሲያቀርብ የሞቱት ኳታር ውስጥ አይደለም፣ የሞቱት የእስራኤልና የጋዛ ጦርነት መሃል ላይ ነው። እነኚህ ሰዎች ወይ እስራኤል አይደሉም ወይ ፓለስታይን አይደሉም፣ ግን የጋዜጠኝነትን ሙያ ስለሚያከብሩ ህጉ ስለሚያስገድዳቸው ውስጣቸው ላይ ስላስገቡ ዋጋ ከፍለውበት ነው የሚሰሩት። ኢትዮጵያ ውስጥ ይሄ ጥያቄ የሚነሳው ፕሮፌሽኑ ስለማይከበር ስለማናቅም ነውና እኛ ባላንስ ሆነን የምንሰራ ስለሆነ ብዙ ሰዎች ራሳቸው ዶሚናንት ሆኖ ሁሌ በቃ ስለነሱ እንደ ኦኪቶኪ የሚባል ፖሊሶች የሚይዙታል። ዋን ዳይሬክሽን ብቻ ነው፣ በቃ አንዱ ያወራል፣ አንዱ ማዳመጥ ብቻ ነው፣ ሌላ ሰው አያወራም። 100 ኦኪቶኪ ካለ ወይ ደግሞ 100 ሬዲዮ ካለ አንድ ሰው ብቻ ነው ፕሬስ አድርጎ 99 እንደዛ መሆን የሚፈልጉ ሰዎች አሉ። ስፔሻሊ በሀገራችን ላይ እነዛ ሰዎችን ስለማናይ ነው እንጂ ብዙ ተብለዋል፣ ብዙ ነገር ተብለናል። ግን እኛ አሁን ቁቤ ቲቪ ሲመሰረት ሁሉም ሚዲያ ከመንግስትም ከግልም ሁሉም ሚዲያ ስቱዲዮ አሳይተን እንዲህ ስራ ልንሰራ ነው፣ አብረን መስራት የምንችልበት መንገድ ካለ አብረን እንሰራለን ብለን ነግረናቸው ነው ወደ ሚዲያ የገባ ነው። ቁቤ ቲቪ በጣም ብዙ ዋጋ ቢከፈልበት ነው። ስታወራ ሙቢ በቀደም ማለት በወሬው መሀል በስራ ጊዜ ስናወራ ቁቤ ቲቪን ከስሜ በላይ ወይ ከስሜ እኩል ነው ስሙን የምጠብቅለት ትላለህና እንደዛ ነው። ምንድነው ለወደፊቱ ሰው ራሱን ሲገልጽ ለምሳሌ ሪሰርች ከሰራ ከቁቤ ቲቪ ያገኘውን ፕሮግራም እንደ ታማኝ የሚዲያ ተቋም ማየት ስላለበት፣ ለምሳሌ ኒዕማ ሲባል ሰው ምንድነው አይምሮ ውስጥ የሚመጣው? የቁቤ ቲቪ ሰራተኛ እሱን ነው መገንባት የምንፈልገው። ቁቤ ቲቪ ሲባል ሰው በአንድ ምንድነው ታማኝ መረጃ ሀሳብ ውስጥ እንዲመጣ እንፈልጋለን። ቁቤ ሲባል የሆነ ኢንተርቪው የተደረገ ህይወቱን የቀየረን ሰው እንዲያስታውስ እንፈልጋለን እንጂ ቁቤ ቲቪ ሲባል ሁከት በሱ ምክንያት የተፈጠረ ሰዎች የተገዳደሉ፣ ይሄኛው ማህበረሰብ ከዛኛው ጋር የተጣላበት፣ ይሄኛው ሃይማኖት ከዛኛው ጋር የተጣላበት ሚዲያ መሆን አንፈልግም። ለዛ ምንድነው ስሙን እንጠብቃለን። ለዛ ነው እንጂ ቁቤ ቲቪ ከሳተላይት ቢወርድም እኮ አንዱን ጎን ይዘን አንዱን እየተሳደብን መቀጠል እንችላለን። ዩቱብ ላይ አሪፍ ብር ማግኘት እንችላለን። ግን ወደ ሳተላይት መመለስ እንችል ነበር፣ እንደዛ መስራት ይቻል ነበር። ግን አልፈለግ ነው። በጥሩ ጎን መታወቅ ካልቻልሽ ትተሽ መተው ነው እንጂ ግዴታ ቁቤ ቲቪ መኖር ስላለበት ህዝቡ ማለቅ የለበትም። አንዳንዱ አሁን ህይወት ሲከፋው አንዱን ይሳደብና ራሱን ያጎላል። የዛኔ የታሰበው ምንድነው ብር ማግኘቱን ብቻ ያስባል። ግን ማህበረሰቡ ግን የሱ ስም ሲጠራ ያ ያበላሸውን ነገር ነው የሚያስታውሰው። ነገም ቁቤ ቲቪ ላይ የምናቀርበው ሰው ትናንትና የሆነን ማህበረሰብ የሆነን አካል አንስቶ ተሳድቦ ተሳልቆበት የታወቀን ሰው አናመጣም። እኛ ስራው ይቀራል እንጂ ማለት ነው። ለምን ለመታወቅ ተሳድቦ የመጣ ሰው ነገ በሆነ ምክንያት ቢወድቅ አሁንም ማህበረሰቡን አሁንም ወይ ሃይማኖትም ሊሆን ይችላል ያንን ሃይማኖት ሊሳደብ ይችላል። እኛ ጥሩ ሮል ሞዴል የሆኑ ሰዎችን ነው የምናቀርበው። ለዛ ነው የቁቤን ቲቪ ስም የምንጠብቀው። የስማችንም ሲጀምር ለቀጣዩ ትውልድ ስለሆነ ለቀጣዩ ትውልድ ጥሩ ነገር አሳይተን ጥሩ ሰው ጋብዘን
ጥሩ ትምህርት ሰጣ ማለት ነው። እሺ ሙቪ ማስተላለፍ የምትፈልገው የምታመሰግነው አካል ካለ በዚህ እድሉ ልስጥ። እንግዲህ ማስተላለፍ የምፈልገው መልእክት ብዙ ነው። ማመስገን ከምንፈልጋቸው ሰዎች ብጀምር በቅርቡ ህይወቱ ያለፈው ዶክተር ለታ ተስፋዬ የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት የነበረው ለኔ ደግሞ በጣም ለቁቤ ቲቪ ከኔ በላይ ለቁቤ ቲቪ በጣም ምክሩን የሚችለውን ያክል ያገዘን ሰው ነው። በጣም እሱም ማመስገን እንፈልጋለን። በጣም አንድ ሁሌ ቅር የሚለኝ ከሱ ሞት በኋላ ቅር ያለኝ ነገር ምንድነው? እኔ ቁቤ ቲቪ ሲጀመር ብዙን ሰው አላመሰገንኩም። ለምን የተፈለገው ቦታ ላይ ሲደርስ በቃ ታርጌቱ ሲመታ ተሳክቶለታል ሲባል ብዙ ሰዎችን ማመስገን ፈልገን ነበር። ዋጋ ይከፈሉ አሉ ብዙ ሰዎች እና ዶክተር ለታን ሚዲያው ጥሩ ቦታ ሲደርስ ማመስገን ከምንፈልጋቸው ሰዎች መካከል ነበር፣ ግን አመለጠን። እሱ ሲሞት በጣም ቅር ያለኝ ምንድነው? በአፍ ብየዋለሁ፣ ቴንኪው ብለዋለሁ ሁሉ ጊዜ። ለምንድነው መጀመሪያ ቁቤ ቲቪን ለማቋቋም ስንጀምር በአካል ሄጄ ያገኘሁት እሱን ነው። አንድ ሀገር ላይ ብንወለድም በደንብ ማህበረሰቡ የሚዲያ ችግር እንዳለበት ተገንዝቦ በሀሳብ ብዙ ነገር አግዞናል። ከኪሱ አውጥቶ ከደሞዙ ቀንሶ ብዙ ነገር ገዝቶልናል እና እሱን በጣም ቤተሰቦቹን ማመስገን እንፈልጋለን። እሱ ትልቅ ዋጋ ከፍሎልናል ለቁቤ ቲቪ። ከሱ ቀጥሎ ቁቤ ቲቪ ሲመሰረት የምርቃቱ ኮሚቴ ሆኖ ምንም ሳይከፈላቸው ያገዙን ልጆች የዛኔ ያላመሰገንኳቸው ነው። ትልቅ ቦታ ሲደርስ አመሰግናቸዋለሁ ብዬ ነበር። እነሱም ማመስገን እፈልጋለሁ። ሀገር ውስጥ ብዙ ሰዎች አሉ በብር ያገዙን። የዛኔ ቁቤ ቲቪ ሲከፈት አቶ ሙሉኔ ከካ የሙሉኔ ከካ ኮፊ ኤክስፖርት ኢምፖርት የሚሰሩ ናቸው። ትልቅ ሀገሪቷ ላይ ሁለተኛ ደረጃን ይዞ ሲሰሩ የነበሩ ትልቅ ባለሀብት ነበሩ። አሁን በብዙ ችግር ቤታቸው ተመልሷል። እሳቸው ማመስገን እንፈልጋለን። ጫላ የሚባል ልጅ አለ፣ ኮንስትራክሽን አለው። እሱም የደምቢ ዶሎ ልጅ ነው። በጣም ብዙ ብር አግዞናል። ከኪሱ አውጥተው ያድጋል ብሎ ነው ብዙ ያገዘን። ወይ ደግሞ አቤ ተብሎ ነው የሚታወቀው እና እሱንም በጣም ማመስገን እንፈልጋለን። ብዙ ዋጋ ከፍለዋል። ሰው በሌለበት ሰዓት ላይ ሰው ሆኖ አሳይተውናል እና እሱንም ማመስገን እንፈልጋለን። እንደ ቁቤ ቲቪም አንድ ቀን ደግሞ ትልቅ ቦታ ስንደርስ እያንዳንዱን ሰው እየጠራን ማመስገን እንፈልጋለን። ከዲያስፖራም ብዙ ሰዎች ከኛ ጋር ነበሩ። ሳተላይት ላይ እንድንወጣ ብዙ ዋጋ የከፈሉ እነ ዶክተር ሰሎሞን ጋሼ በጣም እሳቸውንም ማመስገን እፈልጋለሁ። እሳቸውን እንኳን አንዳንዴ ፈራቸዋለሁ ቴንኪው ለማለት ራሱ። ለምን ብዙ ነገር ቃል ገብተን ያን ያክል መሄድ ስላልቻልን እሳቸውንም ማመስገን ከምፈልጋቸው ሰዎች መካከል ናቸው። ብዙ የሃይማኖት አባቶች ከኛ ጋር ነበሩ። ብዙ ተጽዕኖ ፈጣሪዎች እነ አህመድ ዲን ጀበል እነ ኡስታዝ ሃይደር ከድር ከኛ ጋር ብዙ ዋጋ ከፍለዋል። እነ ሼህ ጀማል አልይ ሚዲያው በቃ ስለሚያቆኝ ምንም ነገር ይሁን በቃ ጥሩ ነገር ይሰራል ብሎ ስለሚያስቡ ከዚህ በፊትም ስራዬን ስለሚያውቁ ብዙ ነገሮችን አግዞናል። በሀሳብ በሚችሉት ያቅም አግዞናል። እነሱን በጣም ማመስገን እንፈልጋለን። ድርጅቶች አሉ ማመስገን እንፈልጋቸው። ለምን አሁን ስማቸውን ከዘረዘርኩኝ ብዙ ሰዎች አሉ። አሁን ራሱ እያወራው የማስታውሳቸው ቅር እንዳይላቸው የሁላቸውም ስም አለ። ነገ የምናመሰግናቸው ትልቅ ቦታ ደርሰን ዩኤስኤዲ ውስጥ ሲሰራ የነበረው ነጋ ተስፋዬ ብዙ ነገር አግዞናል። እንደ ግል አማካሪም እንዲህ ቢታረግ ቁቤ እስከ ሳተላይት እስኪወርድ ድረስ ዋጋ የከፈለ ልጅ አለ። ዩኤስኤዲ ውስጥ እየሰራ ነበር። እሱን ማመስገን እፈልጋለሁ ነጋ ተስፋዬን። ከድርጅት ደግሞ ሸገር ኢንተርፕሬነር በጣም ቁቤ ቲቪ የሆነ ብር መክፈል ፈልጎ ብር ስንቸገር ያለምንም ማስያዣ ብር አበድሮን ነበሩ። እነሱንም ማመስገን እንፈልጋለን። ትልቅ ቦታ ስንደርስ ደግሞ በደንብ እናመሰግናቸዋለን።
ሌሎችም ስማችሁን ያልጠራውኝ ከተመረቀ ወደ ስራ ከገባበት በኋላ ጀምሮ በሰራተኝነትም በኮሚቴም ሆናችሁ ህዝቡን አስተባብራችሁ ቁቤ ቲቪ እንዲመረቅ ያደረጋችሁ ከዛ በኋላም በብራችሁም በሀሳባችሁም ደውላችሁም አይዞ እያላችሁን ያገዛችሁን ሰዎች ሁላችሁንም እናመሰግናለን። ከዚህ ሰዓት ጀምሮ ቁቤ ቲቪ በተቻለን መጠን ሳተላይት ላይ ለመውጣት እንሞክራለን። ግን ሳተላይት ላይ መውጣት የምንችለው በእናንተ እገዛ ነው። የእናንተ እገዛ ምንድነው? ሶሻል ሚዲያችን ተከታተሉ፣ ፎሎ አድርጉን። አሁን በዚህ ጊዜ ትልቅ ገቢ ማስገኘት የሚችል ሶሻል ሚዲያ ነው። ሶሻል ሚዲያ ላይ አሪፍ መስራት ከቻል እናንተ ላይክ፣ ፎሎ፣ ሼር ካረጋችሁ እናንተ ሀሳብ ከሰጣችሁን ፕሮግራማችንን አይታችሁ እኛ ትልቅ ቦታ ማንደርስበት እናንተ ትናንት ከትንሽ እስከ ትልቅ ዋጋ የከፈላችሁበትን ሚዲያ የማናሳድግበት ምንም ምክንያት ስለማይኖር ሚዲያችንን ተከታተሉ። ሀሳባችሁን ማንም ምን ቢላችሁም ሀሳባችሁን አስቀምጡልን። ይሄ ተብለዋል፣ ይሄንን ብትሰሩ፣ ይሄንን ብታረጉ፣ ይሄንን ብታስተካክሉ በሉና እኛ ለማስተካከል የህዝቡን ሀሳብ ለመቀበል ዝግጁ ነን። ቅሬታ ማድናቆትም እንቀበላለን። ሁሉንም ነገር ስልካችንም አለ። ስልካችንም እዚሁ ላይ እናስቀምጥላችኋለን። ኤኒታይም ደውሎ እንዲህ ቢደረግ ኤከሌ ቢቀርብ ቢሉ እናቀርባለን። ከዚህ ቀጥሎ ብዙ ፕሮግራሞችን ለመስራት እንሞክራለን። በቱሪዝም መልክ ከቪዚቶሮሚያ ጋር ለመስራት ብዙ እያገዙን ነው። ቪዚቶሮሚያም እየሰራንም ነው፣ ከነሱ ጋር እየሰራን ነው። ብዙ ፕሮግራሞች ላይ ኢንቫይት እያደረጉን ነው። የሀገሪቷን ቱሪዝም ለማስተዋወቅ ብዙ ነገር እንሰራለን። ትምህርት፣ ቢዝነስ፣ ስፖርት፣ ዜናዎች ያስተምራሉ ብለን የምናስበውን ሰዎች እንዲሁም ደግሞ በደንብ መግለጽ የምፈልገው ኦሮሚያ ውስጥ ብዙ መጽሐፎች ይጻፋሉ። ጸሐፊዎችን እያቀረም በጣም ኢንተርቪው እናደርጋቸዋለን። ብዙ ፕሮግራም መስራት አስበናል። መጽሐፍ የሚጽፉ ልጆች መጽሐፋቸውን ቢያመጡ አይተን ህዝቡን ይጠቅማል ብለን ካመንበት ሀሳባቸውን ህዝቡ ጋር እንዲያደርሱ መጽሐፋቸውን እንዲያስተዋውቁ እናደርግላቸዋለን። ድራማ የሚሰሩ ቲክቶክ ላይ ጥሩ ኮንተንት ያላቸውን እያመጣን አርቲስቶች እያመጣን ካሁን በኋላ ጥሩ ፕሮግራሞችን እንሰራለን። ስለዚህ ተከታተሉን፣ ሀሳብ ስጡን። ሌላው ደግሞ ምንድን ነው ቁቤ ቲቪ ዛሬ የደረሰበት አንዱ ትልቁ ስራ ዶክመንተሪዎችን በደንብ ፕሮፌሽናል በደንብ ዶክመንተሪዎችን እንሰራለን። ከ30 በላይ ዶክመንተሪ ሰርተናል በዚህ 2 ዓመት ውስጥ ሰርተናል። ልዩ ለማለት የሚያበቁ ብዙ ዶክመንተሪዎች አሉ። በዓለም አቀፍ ደረጃ ተቀባይነት ያገኙ ዶክመንተሪዎችን ሰርተናል። ብዙ የቢዝነስ ፕሮሞሽኖችን ሰርተናል። ቁጥራቸውን ዛሬ የማላቃቸው በአማርኛም በኦሮምኛም የተሰሩ ብዙ ፕሮሞሽኖች አሉ፣ በአረብኛም የተሰሩ አሉ እና እነኚህም መስራት እንችላለን። ድርጅቱን እናስተዋውቅለታለን። ሌላ ሚዲያ ላይ ማስተዋወቅ ከፈለገ ፕሮዳክሽኑን ሰርተን እንሰጠዋለን። ከዛ ውጭ ደግሞ ቅርብ ጊዜ ከ6-7 ወር በፊት ወይ ኦልሞስት 7 ወር በፊት የጀመርነው አንድ ነገር አለ። ኢቨንት ኦርጋናይዝ እናደርጋለን። ትላልቅ ኢቨንቶችን እንሰራለን፣ ስቴጆችን እንሰራለን። ስቴጅ ከበፊቱም እንሰራለን። ላይቭ ስትሪሞች ይሰራሉ። በጣም ፕሮፌሽናል የሆኑ ልጆች አሉ። ላይቭ ስትሪም እናደርጋለን። የሚፈልጉትን ብቻ ቅድም እንዳልኩሽ ነው ከቁቤ ሀሳብ ጋር ሂድ። ህዝብን ከህዝብ ማጋጨት አይሁን እንጂ የትኛውን ፕሮግራም ላይቭ ስትሪም ማድረግ እንችላለን። ከኛ ጋር የሚሄድ ከሆነ ቁቤ ቲቪ ላይ፣ የማይሄድ ከሆነ የራሳቸው ድርጅት ሶሻል ሚዲያ ካለው እዛ ላይ ዶክመንት ቀርጸን ዶክመንት ማድረግ ከተፈለገ ዶክመንት እናደርግላቸዋለን። ስለዚህ ከቁቤ ቲቪ ጋር በእነኚህ ስራዎች ከኛ ጋር መስራት ከፈለጉ በስልካችን ይደውሉልን፣ በግል ያገኙን፣ ቢሮአችንን ይምጡ። ከዛን ቁቤ ቲቪ የተፈለገበት ቦታ ላይ ይደርሳል ማለት ነው። ሊያሰሩን ለሚፈልጉት ሁሉ በራችን ክፍት ነው። እናመሰግናለን። የመጀመሪያ እንግዲህ ስለሆንክ በጣም አመሰግናለሁ። ትልቅ ክብር ይሰማኛል። እንግዲህ ተመልካቾቻችን ከሙባረክ በሽር ጋር የነበረን ቆይታ ይሄን ይመስል ነበረ። በቀጣዩ ፕሮግራማችን በቁቤ ፖድካስት ከሌላ እንግዳ ጋር እንገናኛለን። ስለነበረን ቆይታ እናመሰግናለን።